ሰላም እንዴት ናችሁ? ውድ የቻናሌ ተመልካቾች፣ በዛሬ ቪዲዮአችን የምንመለከተው በትክክለኛ ፊደላት የተጻፉ ቃላትንና ሐረጋትን መለየትን በተመለከተ ይሆናል። ከዚህ በፊት በነበረን ቪዲዮ ስለ ፊደላተ ግዕዝ ያወራን ሲሆን ሞክሸ ስለሚባሉ ፊደላትም አውርተን ነበረ። እኒህ ፊደላት ሞክሸ የምንላቸው የግዕዝ ፊደላት በአንድ ቃል ወይም ሐረግ ላይ በሚገኙበት ሰዓት ላይ የትኛውን ፊደል ነው መጠቀም ያለብን ብለን ቆም ብለን ማስተዋል እንዳለብን ከዚህ በፊት አነስተናል። በዛሬ ቪዲዮአችን ጥያቄዎችን ከመልሱ ጋር አብረን እያስኬድን እንዴት አንድ ቃል በትክክል እንደተጻፈና እንዳልተጻፈ መለየት እንደምንችል በጋራ እንመለከታለን። ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ። የመጀመሪያው ጥያቄ እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ማረን። ይህን አረፍተ ነገር በትክክል የሚያሟላው ቃል ከቀረቡት ምርጫዎች ውስጥ የቱ ይመስላችኋል? ልዩነታቸው የተጻፉበት በሀሌታ ውሃ ነው፣ በሐመር ውሃ ነው ወይስ በብዙሃን ውሃ ነው የሚለውን ልዩነታቸው። ስለዚህ አንድ ቃል በትክክል መጻፍ አለመጻፉን ለማወቅ መነሻውን ማወቅ ያስፈልጋል። ከየት ነው የመጣ ቃሉ የሚለውም ማለት ነው። መሐረነ የሚለው ቃል መነሻ ግሱ መሐረ የሚለው ግስ ነው። መሐረ በሐመር ውሃ ሲጻፍ ማለት ነው። መሐረ ማለት ይቅር አለ፣ ምህረት አደረገ ማለት ነው። ስለዚህ መሐረነ የሚለው ቃል መነሻ ግሱን መስሎ በሐመር ውሃ ይጻፋል ማለት ነው። ከምህረት ጋር ተያያዥ የሆኑ ቃላትና ሐረጋትም እንዲሁ በሐመር ውሃ ይጻፋሉ። ኪዳነ ምህረት፣ መሐረነ አብ፣ ዓመተ ምህረት፣ አውደ ምህረት። ነገር ግን መሐረ ብለን በሀሌታ ውሃ ከጻፍነ መሐረ ማለት አስተማረ ማለት ነው። ስለዚህ ከትምህርት ጋር ተያያዥ የሆኑ ቃላትና ሐረጋትን ደግሞ በሀሌታ ውሃ እንጽፋለን ማለት ነው። መምህር፣ ትምህርት፣ ምሁር ሁሉም በሀሌታ ውሃ ይጻፋሉ። እግዚኦ መሐረነ ክርስቶስ ብለን በሀሌታ ውሃ ከጻፍነ አቤቱ ክርስቶስ ሆይ አስተምረን ማለት ነው። ስለዚህ ሀሌታ ውሃ ነው ወይስ ሐመር ውሃ ነው የተጠቀምነው የሚለውን መለየት ይኖርብናል ማለት ነው። ሁለተኛው ጥያቄ ኦርቶዶክስ ተዋሕዶ ሃይማኖት ቅድስት ይእቲ። ይህን አረፍተ ነገር በትክክል የሚያሟሉት ቃላት ከቀረቡት ምርጫዎች ውስጥ የትኞቹ ናቸው? ተዋሕዶ የሚለው ቃል መነሻ ግሱ ወሃደ አንድ ሆነ፣ ተባበረ የሚለው ግስ ነው። ወሃደ ማለት አንድ ሆነ፣ ተባበረ ማለት ነው። የተዋሕዶ መነሻው ነው። ዋህድ ማለት አንድ የሆነ ማለት ነው። ተዋሕዶ ማለት ደግሞ አንድ መሆን፣ አንድነት ማለት ነው። ስለዚህ መነሻ ግሱን መስሎ በሐመር ውሃ ይጻፋል ማለት ነው። ሃይማኖት የሚለው ቃል ደግሞ መነሻ ግሱ ሃይመነ የሚለው ግስ ነው። ሃይመነ ማለት ታመነ ማለት ነው። ሃይማኖት ማለት መታመን ማለት ነው። ስለዚህ ሃይማኖት የሚለው ቃልም መነሻ ግሱን መስሎ በሀሌታ ውሃ ይጻፋል። ለዚህ በትክክል የተጻፈው ተዋሕዶ ሃይማኖት በይሆናል ማለት ነው። ሶስተኛ ጥያቄ ምስጢረ ሥላሴ ምስጢር ውእቱ። ይህን አረፍተ ነገር በትክክል የሚያሟሉ ቃላት ከቀረቡት አማራጮች ውስጥ የትኞቹ ናቸው? ምስጢር የሚለው ቃል መነሻ ግሱ አመስጠረ የሚለው ግስ ነው። አመስጠረ ማለት አራቀቀ ማለት ነው። አመስጠረ የሚጻፈው በንጉሱ ሰ ነው። ስለዚህ ምስጢር የሚለውም መነሻ ግሱን መስሎ በንጉሱ ሰ ይጻፋል። ምስጢር ማለት ረቂቅ የማይታይ ሽሽግ ማለት ነው። ሥላሴ የሚለው ቃል ደግሞ መነሻ ግሱ ሰለሰ ነው። ሰለሰ ማለት ሶስት አደረገ ማለት ነው። ሥላሴ ማለት ሶስትነት ማለት ነው። ስለዚህ መነሻ ግሱን መስሎ በንጉሱ ሰ ይጻፋል ማለት ነው። ስሉስ ቅዱስ፣ ቅድስት ሥላሴ፣ ምስጢር ሁሉም በንጉሱ ሰ ይጻፋሉ። ለዚህ ትክክለኛው መልሱ ምስጢረ ሥላሴ ተብሎ ገላይ እንደምታዩት ይሆናል ማለት ነው አስተጻፉ። አራተኛው ጥያቄ ድንግል ማርያም ማህደረ መለኮት ይእቲ። ድንግል ማርያም የመለኮት ማደሪያ ናት። ይህን አረፍተ ነገር በትክክል የሚያሟላ ከቀረቡት አማራጮች ውስጥ ማህደር የሚለው ቃል መነሻ ግሱ ሀደረ የሚለው ግስ ነው። ሀደረ ማለት አደረ ማለት ነው። ማህደር ማለት ማደሪያ ማለት ነው። ማህደረ መለኮት ማለት የመለኮት ማደሪያ ማለት ነው። ስለዚህ መነሻ ግሱን መስሎ
በብዙሃን ውሃ ይጻፋል ማለት ነው። ስለዚህ ትክክለኛ አጻጻፍ ማህደረ መለኮት ተብሎ በብዙሃን ውሃ ይሆናል ማለት ነው። ስለዚህ በመልስ ነው ማለት ነው። ማህደር፣ ዘንበለ ህድረት፣ ህዳር፣ ሀደረ ሁሉም በብዙሃን ውሃ ይጻፋሉ ማለት ነው።